እናት አባቴ ሞተውኔም እንዲህ በቃ በዚህ በአንድ ወር ልዩነት ነው እናቴና አባቴን ያጣሁት። የአምስት ልጆች ሀደራ በእኔ ነው የወደቀው። አስቡት እንግዲህ 18 ዓመት ባልሞላ ልጅ ላይ ሌላ ሀደራ እንኳን እኔ ራሴን ማያልቻልኩኝና በዛ ላይ እናቴም አባቴም የሞቱት ይህን የምታዩትን ጨቅላ ህጻን ትተው ነው የሞቱት። እኛ የምናሳድግበትም የምንወጣበትም የምንመካውም አጎትም አክስትም የለንም እና ይህን ጨቅላ ህጻን በእኔ አደራ ሰጥቶ ነው የሄዱት። እኔ ምንም የሚያሳድገው ኃይልም ጉልበትም ምንም የለኝም። የምንሰራው ነገር የለም። ያው ለወንድሜ አንድ ነገር ተደርጎ እሱም የሆነ የስራ በር ቢከፈትና እኛም ቢያሳድግ ብዬ ነው የምመኘው። Iyumma yanni liamukis an laumaj an gogonat iyumma yanni liamuko marumuk iyumma yanni hamkuyet iyumma yan kabaj afechersan zabegaroko kim wa iyumma mlito yan mlihaq ko yanam tom batbe ana mi yomis besh ramoko mul ilo babba in do babba mi yomis anete do bokmin iyanen ulo ko gatara mara batom bes gatara batom mulbe gatara malla henom el gatara minbe በቃ ብቻ ከባ ከበየ ከሉጤ ከባ ከበየ የማን ነው ከባ አን ዋሮ ማባቀ የወም ሰው የሚቀዳ ከባ እንኪዲያ የወም ዳ ከባ ኮኖ ትምርቱ ረማከሱ አን አስተፍሳት ትምርቱ ልስሙ ኡራምሩ ኮኖ ስምንት ተማረሞ ትምርት ተማሱማን በ ደፍተሮማን በ እንኪዲያማ ምን ከራ ራስ ሚቆማን በ በጦምባት በ እሺ ቢት ረማላው ቢያር ከሞለኮ ከበከጭ ልቹ ተተለቶ ይዩ ያ ነው በቃ ነው ከባ የወም ሲቀዳ በቃ ቸርች ምን ከራው የሚቆመው ቸርች ማን ቅዱስ ኮከብ ብቻ በቃ ሰውዛ የሆነ ወሶ አንዋም ኢትዮጵያ ፎሪያ ጎም ሲስተም ኮከብ አን በከላም ብቻ አዲዮስ ሙሎት ይወንዳቀዋስ አራ ሐራም ዳቀዋስ በጣም በ እዩ ሞስካክ ሞላኮ ከጪሉዋ ከላንዳሽ ማይን ተማሶ ማይሜን ከራሚቆም ኮባ ቸርች አሚውታ ከሚቆም ከራይን ከማን ሁሉ ሶ ደላውምባች እነዚህን ጨቅላ ህፃናትን በምን መልኩ ያሳድጉ? ይህንን ቤት ኪራይ እየከፈለ ያለው ቤተ ክርስቲያን ነው። በዚህ ሰዓት መላ ጠፍቶባቸው ጨልሞባቸዋል። መሬት ብገዛላቸው መኖሪያ ቤት ሰርተን በእናንተ መልካም ድጋፍና ትብብር ይህንን ቤተሰብ ማጽናናት፣ መርዳት፣ መደገፍ እንችላለን። ይሄ 20 ሺህ ብር ነው። ከዚህ ጋር 25 ሺህ ብር ነው። 30 ሺህ ብር ነው። ይሄ 1100 ብር ነው። በድምር 31100 ብር ነው። ይሄን የረዱኝን ዛጋ ታንዛኒያ ወደዚህ እንድመለስ ያጋዙኝ ወንድሞች በጣም እግዚአብሔር ይባርካቸው። ያው ዘመናቸው ባረክ። ከዚህ በለጠ ነገር ምንም በቃ እኔ አሁን እዚህ ኢትዮጵያ ሲመለስ መጀመሪያ እናትና አባቴ ነበር። ምንም አላስብም ነበር። የሰውን ባጃጅ እየሰራው የሰውን ሞቶ እየሰራው ለብሳለሁ በላለሁ በቃ ለቀለ ነገር አላስብም። ግን አሁን እዚህ ጋር ሲመጣ እናቴም የለችም አባቴም የለም። አሁን በቃ ሁኔታው ሳይሆን ሁሉ ነገር ግራ ገብቶኛል። አይን አርከፈቱ ህፃን ልጅ ሆነ እናትም መሞተች አባትም መሞተ። በዚህ ላይ ያው የቤት ኪራይ የሚከፍለው ብር የለም፣ የምሰራው ስራ የለም። እንግዲህ ሳውዝ አፍሪካም ሌላ ሀገርም ያላችሁ ወንድሞች እህቶች አንድ ስራ ሰርቼ እህቶቼና ወንድሞቼን ቢያኖርና አንድ ስራ የምሰራውን ስራ ብታመቻችሉኝ ብዬ ነው የምጠይቀው። አባቴ ቲቶ የሞተ አንድ ነገር የለም። አባቴ የቤት ኪራይ ይከፍላል፣ የበቆሎ አስፈጫል። በቃ ያን ቸርች ላይ የሚጠብቀው በወር የሚከፈለው 2000 ብር ነው። ያ ከዛ ከቤት ኪራይና እናቴም ያው ጉልት ነው የምትሰራው። ጉልት እየሰራች ነው ያኖረችው። አሁን በቃ ሁሉ ነገር ግራ ገብቶናል። በቃ ሌላ ምንም ነገር የተመቻቸ ነገር የለም። እንግዲህ አግዙልን። እንግዲህ ወንድሞቻችን ይህንን ቪዲዮ ብሔር፣ ቋንቋ፣ ሃይማኖት ሳይገድባቸው በጎነትን ለሚያደርጉ ለደጋግ ወገኖች እንድታደርሱ በታላቅ አክብሮትና ትህትና ጠይቃቸዋለሁ።